ሰንበት ሁላችንም አሁን ደግሞ በፔታ ጥቅማ ከተማ ነዋሪ ከሆነው ከደራሲ ከመኩሪያው ተሾመ ጋር ሳለ ስለ ጦርነቱ እንዴት ይታያል? ደራሲ መኩሪያው ተሾመ ጤና ይስጥልን። አሎም ጤና ይስጥልኝ። እንዴት ኢሻያው ደጎ ደህና ነን። እንዴት ነው ጦርነቱ? እንዲያው ጊዜ ያለው ማስጠንቀቂያ አሁን በአሁኑ ሰዓት በእርግጥ ማነብ ወደ ጥንቃቄ ለማድረግ ሲባል የሮኬት ወይም የሚሳኤል መከላከያ ክፍል ያዙ ይለናል ደጀን እዝ። እንዴት ነው በአሁኑ ሰዓተኛ ጋር ስንዋይ በስልክ ይዛሃል መከላከያ? ትክክል ነው የተናገርከው። እንግዲህ እንደዚህ በማለት እጀምራለሁ። ሰላም የተከበራችሁ የሬዲዮ ሰራተኞችና እንዲሁም አዳማጮች በሙሉ አሁን በክልላችን ውስጥ ውጥረት ያለ ጊዜ ነው። ለብዙ ዓመታት ኢራን እስራኤልን ለማጥፋት እየዛተች ኑራለች። እንዲሁም የተሻለ የጦር መሳሪያ እና የኒውክሌር መሳሪያ ለማዘጋጀት ትሞክራለች። ስለዚህ ለእስራኤል ይህ ትልቅ ደህንነት ጉዳይ ነው። ታሪክ መስታወት ነው። በዚህ ሳምንት የፑሪምን በዓል አክብረናል። ታምሩ ጨካኙ አማን ለንጉሱ ዋና አማካሪ ነበር። ለፓሪስ ንጉስ ማለት ነው። በ127 ሀገራት ያሉትን ይሁዳውያን እንዲገደሉ ፕሮግራም አወጣ። ንግስት አስቴር ይህን ውሳኔ ለመቀልበስ ሞርደሃይን እንዲህ ብላ ለመነችው። ሁሉም ይሁዳውያን ተሰብስበው ይጹሙና ይጸልዩ ብላ እርሷ ኃይል እንድታገኝ ትነግረዋለች። ሞርደሃይም እንዲሁ ዛሬ መዲናት እስራኤል የኢራን ፕሮግራም ለመደምሰስ ከአምላክ እስራኤል ተላኪነት ከአሜሪካ አጋራችን ጋር የኢራንን ፕሮግራም ለመቀልበስ በመጨረሻው ሻባት ዛፎር ኤት አማሌክ የሚለውን የወሪት ክፍል አንብበናል። የወሪት ክፍሉም እንደዚህ ይላል። ከግብጽ በወጣህ ጊዜ አማሌቅ በመንገድ ላይ ያደረገብህን አስብ። በመንገድ ላይ እንደ ተቃወመህ አንተም ተስኖህ ደክሞህም ሳለህ ካንተ በኋላ ደክመው የነበሩትን ሁሉ እንደመታ እግዚአብሔርንም አልፈራም። እሺ መኩሪያው ተሾመ እዚህ ላይ ቄስ በፓራሻት ተሸቦአ ያውል መኩሪያው የቄስ እንትን አለን ሰማኛለህ። አቤት ይችላል ጠላት የቄስ ይህን ምዕራፍ ፓራሻት ተሸቦአ የሚያነበው ቄስ ስላለ ባሳለፈው ጊዜ ተደጋጋሚ እንዳይሆን ዝክረ ስሙን ከሰማይ በታች አጥፋው ይህንን አትርሳ ይላል። እንግዲህ ታሪኩ እንደዚህ ነው። አዎ ግሩም እናመሰግናለን። የቄሱ ይህን ፓራሻት ተሸቦአ ሊያቀርብ ስለሆነ ከዛ ጋር ተደጋጋሚ እንዳይሆን በሚል ነው። አቶ መኩሪያው ተሾመ በጣም ጥሩ። አሁን ያለው በየሳምንቱ ዓርብ ይቀርባል። ቀሳውስትና ራባናት ያቀርባሉ። ፓራሻት ተሸቦአ አሁን ጦርነቱ የተያዘ ነው። ልክ ነህ። እጅግ አድርገን እናመሰግናለን ደራሲ መኩሪያው። ይሄ እንደዚህ ነው የሚለው ለመጨረሻ ጊዜ። እሺ ሌላው ለመጨረሻ ጊዜ እናመሰግናለን። ካለን ጊዜ አንጻር ነው ሳልደመድም ጊዜያችን የፓራሻት የምናሰማበት ጊዜ ስለሆነ ነው። ሁሉንም ለማሳተፍ ስለምንፈልግ ነው። ይችን ሁለት ደቂቃ የለንም። 2 ደቂቃ ተሞክረው በጣም ይቅርታ 2 ደቂቃ የለንም። ንግግራችን ከዚህ ላይ የጊዜ ጥረት አለ ብለው ቢያቋርጡም ቅሉ መደምደሚያ ቃል አድርጌ የወሰድኩት ይህ ነው። በንሽማርቴም ሞድ ለናፍሾትሄም
ሴፌር ድባሪም ፔሬቅ ዳሌት ፓሱቅ ጤትባብ። በአማርኛ ለነፍሳችሁም ራሳችሁን ጠብቁ። ኦሪት ዘዳግም ምዕራፍ 4 ቁጥር 15